ሰላም ልጆች እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት ተረት ማሞ ቂሎ የተሰኘ ተረት ሲሆን እጅግ በጣም አዝናኝ ተረት ነው። በጥሞና ተከታተሉኝ እሺ ልጆችዬ። እሺ፣ በአንድ ሀገር የሚኖር አንድ ማሞ ቂሎ የተባለ ከእናቱ ጋር የሚኖር ትንሽ ሞኝነት የሚያጠቃው የሚሰራው ነገር በሙሉ የሚያስቅ ልጅ ነበረ። ይህም ልጅ ትምህርት ጨርሶ ስራ የመያዣ እድሜው ሲደርስ ስራ ሊቀጠር አንድ መስሪያ ቤት ይሄዳል። ያም የተቀጠረበት መስሪያ ቤት በሰራው ልክ ምን ይሰጥህ ብሎ ነበረ የሚከፈለው። የፈለገውን ነገር መጠየቅ የሚችልበት መስሪያ ቤት ነው። በጣም ቆንጆ መስሪያ ቤት ነው አይደል ልጆችዬ? አሁን እዚያ መስሪያ ቤት ሰርቶ በልክ ሲጨርስ ምን ይሰጥህ፣ በሰራኸው ፋንታ ምን ይሰጥህ ሲባል 5 ሳንቲም ይሰጠኝ ይላል። 5 ሳንቲምም እንዲሰጠው ስላዘዘ በትዕዛዙ መሰረት 5 ሳንቲም ይሰጠዋል። ያንን 5 ሳንቲም ይዞ ወደ ቤቱ መሄድ ይጀምራል። ለእናቱ 5 ሳንቲሙን ሰጥቷል። እንዴት እንደምትመርቀው እንዴት ጎበዝ እንደምትለው እያሰበ ወደ ቤት መሄድ ይጀምራል። ወደ ቤት እየሄደ እያለ መንገድ ላይ አንድ ወንዝ ያገኛል። ልክ እዛ ወንዝ ጋር ሲደርስ ያንን ወንዝ ለመሻገር መሞከር ይጀምራል። ያንን ወንዝ ለመሻገር በሚሞክርበት ጊዜ ያቺ 5 ሳንቲም ወድቃ ወንዝ ውስጥ ትገባበታለች። በዚህም በጣም ያዝናል፣ በጣም ያለቅሳል። እንደው ምን ይሻለኛል እኔ ሁልጊዜ እናቴን እንዳስቸገርኩኝ፣ ሁልጊዜ በቃ እኔ አሁን እናቴ አትመርቀኝም ጎበዝ አትለኝም እያለ እያለቀሰ ወደ ቤት ይሄዳል። እናቱም ጋር ሲደርስ ሲነግራት እንዴ 5 ሳንቲምማ በእጅግ መያዝ የለብህም ነበር፣ ሳንቲም ወይም ብር ስትይዝ በኪስ ከተህ በስነ ስርዓት ነው መያዝ ያለብህ ብላ ትመክረዋለች። ልክ እሷ በመከረችው መሰረት በሚቀጥለው ቀን ሊያስተካክል ቃል ይገባና ወደ ስራ ይሄዳል። ከዛ ወደ ስራ ሄዶ ሰርቶ ሲጨርስ ዛሬስ ምን ይሰጥክ ይባላል። ዛሬማ የምፈልገው ድመት ነው፣ ካለ እንደውም ጥቁር ድመት ቢሰጠኝ ደስ ይለኛል አለ። አሰሪው በጣም ይገረምና ያንን ጥቁር ድመት አንስቶ እንካ እንደፈለክ ይሁንልህ ብሎ ይሰጠዋል። ያንን ጥቁር ድመትም ልክ እናቱ እንዳለችው ኪሱ ውስጥ ለመክተት ይሞክራል። ኪሱ ውስጥ ለመክተት ሲታገላት ድመቷ በጣም ትጨነቅና እየቦጫጨረችው እየጮኸች ሄዳ ታመልጠዋለች። በዚህም አሁንም በድጋሚ በጣም ያለቅሳል። እንደው ምን ይሻለኛል እናቴ በድጋሚ ልታዝንብኝ ነው እያለ እያለቀሰ ቤት ይሄዳል። እሺ ዛሬስ ምን ሆነህ ነው የምታለቅሰው ስትለው ድመት ተሰጥቶኝ ልክ አንቺ እንዳልሽን ኪሴ ውስጥ ልከታት ስትል ቦጫጭቃኝ ሄደች ብሎ ይነግራታል። እንዴ ድመት ኪስ ውስጥ? አረ እንደሱ አያዝም እኮ ድመት እኮ በደንብ ታስራ መሬት እየተጎተተች ነው የምትመጣው ይላታል። ትለዋለች እሺ በቃ ካሁን በኋላ እንደዛ ነው ማረገው ብሎ ሄዶ ስራ ይሰራና እስቲ ዛሬስ ምን ይሰጥክ ሲባል ዛሬ የምፈልገው ስጋ ነው ይላል። ልክ እናቱ እንዳለችው ስጋውን መሬት እየጎተተ ልክ ድመቷን ጎትት እንደተባለው እየጎተተ ሲሄድ በአካባቢው ያሉ ውሾች ያንን ስጋ ይበሉበታል። በዚህም በጣም እያለቀሰ ወደ ቤት ይሄዳል። እናቱም ጋር ደርሶ ሲነግራት እንዴ ስጋ ደግሞ መሬት እየተጎተተ ይመጣል? ኧረ ተው አንተ ልጅ ተው ብልጥ ሁን፣ እንደዛ እኮ አይደረግም። ስጋ ተሸክመው በጭንቅላትህ ነው መምጣት ያለብህ። እንደዛ ከሆነ ውሾችም አይነኩብህም፣ መሬትም አይነካብህም። እንደዛ አድርግ ብላ ትመክረዋለች። ከዛ በቃ ካሁን በኋላ አስተካክላለሁ፣ አሁን የመጨረሻ እድል ስጭኝ ብሎ ይሄዳል ወደ ስራ። ልክ ስራ ቦታው ሲደርስ ከሰራ በኋላ ምን ይሰጥ ሲባል አህያ ይሰጠኝ። አህያውን ተሸክሞ ልክ እናቱ እንዳለችው መንገድ ላይ ሲሄድ ሰው ሁላ እየሳቀበት፣ ሰው ሁላ በቃ ረጉድ እያለ ሲያየው በጣም ሲስቁ አንድ በጣም የባለጸጋ ሀብታም ልጅ በጣም ብዙ ጊዜ ከሳቀች የቆየች በጣም የታመመች ልጅ ነበረች። ያችን ልጅን ያሳቀልኝ ደግሞ ያገባታል ብሎ ባለጸጋው ሰው ተናግሮ ነበር። በዚህም መሰረት ከመስኮት ቆማ ስታየው ማሞ ቂሎን በሳቅ ትሞታለች፣ በቃ ትስቃለች። በዚህ ይህንንም ያየው አባቷ ይህንን ማሞ ቂሎን ያስጠራና በቃ አንተ ነህ የምታገባት፣ ልጅን ያሳካት፣ ልጅን ያዳንካት አንተ ነህ ብሎ ለሷ ይድረዋል። እሷንም በጣም 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 ደስ በሚል ድል ባለ ሰርግ ያገባታል። ከዛ እሷ ጋር በሰላም በፍቅር እየተደሰቱ መኖር ይጀምራሉ ማለት ነው። ልጆች ከዚህ ተረት ምን ተማራችሁ?
እኔ የተማርኩት ነገር ምን እንደሆነ ልንገራችሁ። ሞኝነት ወይም ትክክል ያልሆነ ነገር መስራት ተገቢ እንዳልሆነ አይደለ ልጆች? እናንተ የምትሰሩትን ነገር እየመረጣችሁ ትክክል የሆነው የብልህ ወይም የብልጥ ሰው ስራ ምንድን ነው እያላችሁ የተሻለውን እየመረጣችሁ እንድትሰሩ ያስተምራችኋል። ስለዚህ አመሰግናለሁ። ባይ